እንዴት አላችሁ ቤተሰቦቼ? ደህና አላችሁ ወይ? እንዴት ሰነበታችሁ? በእኛ በኩል እግዚአብሔር ይመስገን ደህና ነን። ይህ ኢምፓክት ማም ነው። ዛሬ ደግሞ በእንደዚህ አይነት ሁኔታ እንደገና መጥቻለሁ። እንግዲህ ዛሬ ለመጀመሪያ ጊዜ ወደዚህ ቤተሰብ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰብ ሁኑ። ይህ ቻናል በአብዛኛው ስለ ወላጆች የምንጨዋወትበት ቻናል ነው። ስለዚህ በጣም ይጠቅማችኋል። በተለይ ደግሞ ገና ልጅ እያሳደጋችሁ ያላችሁ ታናናሾቻችን በጣም እንደሚጠቅማችሁ እርግጠኛ ነኝ። እንግዲህ ምንድነው ከርዕሱ እንዳያችሁት ልል የፈለግኩት ለምንድን ነው ከእግዚአብሔር ማንማረው? ከእግዚአብሔር ለመማር ሬዲ ማንሆነው ለምንድን ነው የሚል ነው በዋናነት። እንግዲህ ይህንን ሀሳብ ያነሳሁት በዚህ ዘመን ሁላችንም አብዛኞቻችን እንግዲህ ሚዲያን እናያለን። ስልካችን ላይ ብዙ አይነት ሚዲያዎች አሉ። ስለዚህ እነዛን ሚዲያዎች የምናየው እንግዲህ ያው ሲከር ስለሆነ ነው አይደለ? የሆነ ነገር ተጠምተን ወይ የሆነ ነገር ለማወቅ ያለን ጉጉት ነው እና እስከዛሬ ድረስ በጣም የሚገርማችሁ እስከዛሬ ድረስ እያየን ሁልጊዜ አዲስ ነገር እንፈልጋለን እና ነፍሳችን አትረካም፣ ውስጣችን አይረካም። ሁልጊዜ ምን ተባለ ዛሬ እንላለን። ኦፍኮርስ ሁልጊዜ አዳዲስ ቀኖችን ስለምናገኝ በአዲሱ ቀን ምን ተከናወነ ሊሆን ይችላል የኛ እንትን። ግን ምን ያክል ይሄ ነገር ያዛልቀናል ወይ የሚለውን በጣም ቁጭ ብዬ ሳስበው ነበር እና በአብዛኛው ብዙ ነገር ማለት ብዙ ነገር ሲክ በሆን ቁጥር፣ ብዙ ነገር በተራብን ቁጥር፣ ብዙ ነገር ለማወቅ ዲግ ባረግን ቁጥር የበለጠ ሀሳባችን እየተበተነ እኛ እንደ ሰው ማለት በዚህ ምድር ላይ እንደሚመላለስ ሰው ልናደርግ የምንችለውን አስተዋጽኦ በጣም አፌክት እየተደረገ ነው የሚሄደው እና ይህንን ምን ያክል ልብ ብላችኋልና ብዙ ለማወቅ ብዙ ነገር ኢንፎርሜሽን ብዙ ባካበትን ወይንም ደግሞ ኢንፎርሜሽን ውስጣችን በተቀጠቅን ቁጥር እንደውም የበለጠ ስትረስፉል እየሆንን እንጂ ምን ያህሎቻችን በጣም ወይ ዛሬ በጣም ረክቻለሁ ብለን መቼስ ዛሬ ምርጥ መረጃን ያገኘሁት ምናምን ብለን አንተኛም። ልክ ጠዋት ስንነሳ የመጀመሪያ ስራችን እንደገና ዛሬ ምን ሆነ ምን አዲስ ነገር አለ የሚል ነው እና ይሄ ጤነኝነት አይደለም። ልክ በጠዋታችን ላይ ፕላን እንዳናደርግ ጠዋታችንን አፌክት ያደርገዋል። ልክ ጠዋታችን ማለት በጣም ትልቁ ታችን ቀኑ ሙሉ ልናደርግ ያለነው ያሰብነው ስኬታችን የተሰጠን ጊዜ ነው እና ይሄን ጊዜ ፕላን አድርገን ወይ ማታ ፕላን አድርገን ወይንም ደግሞ እንዳልኳችሁ ጠዋት ላይ ፕላን አድርገን ቀኑ ሙሉ ልናደርግ ያለውን ነገር የምናደርግበት መነሻ ተርኒንግ ፖይንት ልንለው እንችላለን ነው። ግን ብዙ ጊዜ ግን ልክ ይህንን አቅደን እንትን ካልን በኋላ ቀናችንን ከጀመርን በኋላ ቀጥታ እጃችን የሚሄደው ወደ ሚዲያዎች ስለሆነ ወደ ቲክቶክ ሊሆን ይችላል፣ ወደ ፌስቡክ ሊሆን ይችላል። በተለይ ስክሮል እያደረግን ወደምናያቸው ሚዲያዎች ስለሆነ ሳናቀው በጣም ውስጣችን ቀናችን ሳናቀው በዚህ ነገር ተበርዞ ይውላል ማለት ነው እና ይሄ በጣም ዴይ ቱ ዴይ ሲሆን ደግሞ ያው እኛ የህይወታችን ውጤት ነን፣ የቀን ቀን ምልልሳችን ውጤት ስለሆንን ኤንድ ኦፍ ዘ ዴይ ፍሬያማነታችን ላይ ህይወታችን ላይ በጣም ተጽዕኖ አለው። ኢቭን የልጆቻችን ህይወት ላይ ለልጆቻችን በቂ ጊዜ ለመስጠት ሊሆን ይችላል። ብዙ እንትን አለው እና ይህን ነገር ብዙ ጊዜ አስበዋለሁ። ምን ያክል አስባችሁታል? ይህንን ጉዳይ ማለት እውነት ሞልተናል ወይ? ሚዲያዎች በጣም በዚህ ዘመን ብዙ ኢንፎርሜሽኖች ያሉበት ዘመን ነው። ስለዚህ ግን ሁልጊዜ እናያለን፣ አቬለብል ነው። በተለይ በከተማ የምንኖር ሰዎች በጣም በቃ ይሄ ነገር ዋና ነገራችን ሆኗል፣ ተቆጣጥሮታል። ግን ምን ያህል ረክተናል የሚለው በጣም መጠየቅ ያስፈልጋል። ስለዚህ እርካታ እኔ መልሱ የሚመስለኝ አልረካንም፣ ባዶ ነን። እንደውም ባዶ ነው ያደረገን ብዬ አስባለሁ። ማለት እንደውም ባዶ ነው ያደረገን ማለት አንደኛ ቋሚ የሆነ የህይወት ዘይቤ እንዳይኖረን አድርጓል። ያ ደግሞ በራሱ ኮንፊደንሳችን ስለሚፈጥርልን በተቃራኒ ያንን ህይወት መኖር ሳንችል ስንቀር በተቃራኒው ኮንፊደንሳችን እየተሸረሸረ በሚያሳዝነው ዜና በጣም ስንቆዝም በቃ ስሜታችንን ሲቆጣጠረው ደስተኛ ልንሆንበት የሚገባውን ውስጣችንን ስሜት ስንጎዳው እንደገና ደግሞ ያው በቃ ደስ የሚል ደግሞ ዜና ካገኘን ያም ደግሞ ሄዶ የሆነ በቃ የተወሰነ ደስ ያለን ይመስለናል።
ግን በኋላ ወደ ራሳችን ስንመለስ የራሳችን አስተዋጽኦ ምንም ሳይሆን ሲቀር በጣም የሚሰማው ስሜት በጣም ከባድ ይሆናል ማለት ነው። ስለዚህ ዛሬ ለምን ይህንን ነገር በቀላሉ አድርገን እንግዲህ መቼም ማናችንም ከሚዲያዎች አንርቅም፣ በብዙ ነገር ጠቃሚ ነው። ግን ብዙ ጊዜ በተመጣጠነ ሁኔታ ስለማንጠቀመው ነው ሁሉም ነገር ጎጂ የሚሆነው። ኢቭን ለበሽታችን እኮ ፈውስ ብለን የምናደርገው ለበሽታችንን ያድነናል ብለን የምንውጠው መድኃኒት ከበዛ መልሶ ራሳችንን ዳሜጅ ያደርገናል፣ ሌላ በሽታ ያመጣብናል፣ ይገለናል። እና ሁሉም ነገር በተመጣጠነ መንገድ ስለማናደርገው ነው ብዙ የእንደዚህ አይነት ችግሮች ምክንያት የሚሆን እንጂ በራሱ ጉዳት ላይሆን ይችላል። ደግሞም አይደለም እንዳልኳችሁ ሚዲያ ማየት በጣም በብዙ ነገር ህይወታችን አፕዴት ያደርገዋል እና ግን በመጠኑ እንደገና ሴሌክቲቭ ሆነን ብናደርገው ይሻላል። ግን ከዚህ ሁሉ በጣም ስቲክ ልናደርግና በጣም ሁልጊዜ መጣበቅ ያለብን ነገር ምንድን ነው ስንል ብዬ ካልኳቸው ዛሬ 4 ነጥቦችን ለእናንተ ለማካፈል ነው የመጣሁት። ከኔ ጋር ሁኑ። 4ኛው በተለይ እጅግ በጣም በየዕለቱ የማናስተውለው ግን ዛሬ አንስቼው እናንተ እንድትተገብሩት ቲፕ ማደርግላችሁ የሚጠቅማችሁ ሐሳብ ነው ማለት ነው። ስለዚህ እነዚህን ሐሳቦች ነው ዛሬ ይዤ የመጣሁት። ለዚህ ቤት እንግዳ የሆናችሁ ሰብስክራይብ በማድረግ እስከ መጨረሻ ቤተሰብ ሁኑ ፕሊስ። የእናንተ ሰብስክሪፕሽን በጣም ያስፈልጋል። ምናልባት እዚህ ጋር ሆነን ወተን የምንናገረው ስለ ትዳር እንግዲህ እኔ የማወራው ስለ ትዳር ስለ ልጆች ነው። እንግዲህ ውስጤ ላይ የሚጮኸውንና ያለፍኩበትን የህይወት መንገዴን ለሌሎች ለማካፈል በጥቂቱም ቢሆን ይጠቅማል በሚል ነው ወደ እናንተ የምመጣው። ግን ብዙ ጊዜ ግን እንዳለመታደል ሆኖ እንደዚህ አይነት ቻናል ያለን ሰዎች በጣም ስትራግል እናደርጋለን። ግን የእያንዳንዳችሁ እርዳታ ሰብስክሪፕሽን፣ ላይክ ማድረግ፣ ኮሜንት መጻፍ በጣም ነው የሚያበረታታን፣ በጣም ነው የሚጠቅመን። ስለዚህ ዛሬም አደራላችኋለሁ ሰብስክራይብ እንድታደርጉ ማለት ነው። እንግዲህ 4 ነገሮችን ዛሬ አነሳለሁ። ለምን ይልቁንስ ነፍስን ከሚያረካው ህይወትንም ደግሞ በትክክል ማለት ፍሬያማ ከሚያደርገው መንገድ ለምን አንይዝም የሚል ነው መነሻዬ። እኔም ራሴን አሁን ያልኩትን ጎዳና ስለማገኘው መልመድ የምፈልገውን ነገር ነው ለእናንተ እማካፍላችሁ ማለት ነው። አንደኛው እንግዲህ ከእግዚአብሔር የምንማርበት መንገድ እንደ ወላጅ ልጆችን እንደሚያሳድግ እና ቤተሰብን እንደሚመራ ሰው አንደኛውና ትልቁ ነገር በውስጥ ማንነት በመታደስ ለመለወጥ ራሳችንን በማዘጋጀት የእግዚአብሔር ቃል ይህንን ሮሚ መጽሐፍ ላይ ይናገራል ማለት ነው። ስለዚህ ሰው እግዚአብሔር ሲፈጥረው ሁልጊዜ በውስጥ ማንነቱ የታደሰ አዲሱን ሰው እንዲመስል ወደ ተፈጠረው አዲስ ሰው እንዲያድግ አሮጌ ማንነት በክርስቶስ የተገኘው አዲሱ ሰው ይጎትተዋል ሁልጊዜ አሮጌው ሰው። ስለዚህ ያንን እየጣልን በውስጥ ማንነት በመታደስ እንድንለወጥ የእግዚአብሔር ፈቃድ ነው። ስለዚህ አንደኛው ከእግዚአብሔር የምንማርበትና ፍሩትፉል የምንሆንበት መንገድ ነፍሳችንም እረፍት የምታገኝበት መንገድ ሁልጊዜ በውስጥ ማንነት በመጠንከር ነው። በሚያጋጥመን በዚህ ምድር ላይ ስንኖር ስንመላለስ የሚያጋጥሙንን ቻሌንጆች የሚያጋጥሙን የህይወት ውጣ ውረዶች የምናገኛቸውን ስኬቶች እንኳን ሳይቀር ማኔጅ ለማድረግ ይሄ በውስጥ ማንነት ማደግ፣ በውስጥ ማንነት መብሰል፣ በውስጥ ማንነታችን መጠንከር እንዴት አድርገን ማኔጅ ማድረግ እንዳለብን ህይወታችንን እንዴት አድርገን መምራት እንዳለብን በጣም ይጠቅመናል። ስለዚህ ትልቁ ነገር ለእግዚአብሔር አሰራርም ራሳችንን ሬዲ እንድንሆን ያደርገናል። ማለት ህፃናዊ ማንነታችንን እየጣልን እንደ የህፃናት አሁን ጨዋታ ሲጫወቱ ቃቃ ሲጫወቱ በቃ ለነሱ ዓለማቸው ነው አይደለም። ስለዚህ አንዳንድ ጊዜ እኛም የምናደርጋቸው ነገሮች አድገን ትልቅ ሆነን ግን እንደ ህፃን ይሆናል እና ይህን ነገር እየተውን እንግዲህ ይገባችኋል። ይህን ስላችሁ በራሳችሁ ባላችሁበት ነገር ልትተረጉሙ ትችላላችሁ።
ይህን ነገር በጣም አስባችሁበት በውስጥ ማንነትን ለመጠንከር በመፈለግ እና ጎዳናውን በመያዝ ሊሆን ይችላል ማለት ነው። አንደኛው ከተለያየ ኦብሴሽን ከተለያየ በቃ በብዙ ነገር ከመደናገር ከመወናበድ ሚዲያን ከማሳደድ ሚዲያ ስክሮል ከማድረግ የሚገድበንና የሚጠብቀን አንደኛው መረጋጋትን የሚያመጣልን በህይወታችን ራሳችን እንድንመለከት የሚያደርገን ትልቁ ነገር ይሄ ነው ብዬ አስባለሁ። የመጀመሪያው ይሄ ነው። እንግዲህ ይሄንን እንዴት እናድርገው? ይሄንን ላይፍ እንዴት ልንለማመደው እንችላለን? በውስጥ ማንነት ማደጋችንን እንዴት ልንለማመደው እንችላለን ብዬ ሳስብ አንደኛው በጣም ራስን ሰብሰብ በማድረግ ማለት ሰርክላችንን ጠበብ በማድረግ ሊሆን ይችላል። ብዙ ሰርክሎች ካሉን እነሱን ነገር ሰብሰብ በማድረግ ፎከሳችን ፋሚሊያችን ላይ ልጆቻችን ላይ አድርገን የሚመጣ ነገር ነው ብዬ አምናለሁ ማለት ነው። ስለዚህ ይሄ የውጭ ጫጫታን በጣም በመቆጠብ ትክክለኛውን ድምፅ ትክክለኛውን የህይወታችንን ልምምድ ሊያመጣልን ይችላል ማለት ነው። ያንን እንድንለይም ያደርጋል። ምን ደረጃ ላይ እንዳለን እንድናቅ። አንዳንድ ጊዜ እንቅልፋችንን ዲፕ እንቅልፍ ውስጥ ስንሆን ረጅም ህልም እናያለን አይደለ? ልክ አንዳንድ ጊዜ ላይፋችን እንደዛ ነው። ልክ የሆነ ዲፕ የሆነ በጣም በተሳሳተ ወይ እየሄድን ግን የማንነቃበት ሁኔታ አለ እና ነገር ግን ይሄ ነገር እንደነዚህ አይነት ነገሮችን ስንለምድ ነቃ ያለ ህይወት እንዲኖረን ያደርግልናል ማለት ነው። ስለዚህ አንዱና ዋነኛው የምናደርገው በዚህ በውስጥ ማንነታችን በመጠንከር ራሳችንን ልክ የእርሻ መሬት ሊዘራበት ሲዘጋጅ እንደሚዘጋጀው እንደዛ እግዚአብሔር በህይወታችን ሊያደርግ ያለውን ነገር ሬዲ እያደረግን ራሳችንን መጠበቅ ያስፈልጋል ማለት ነው። ይህ ሲሆን ተፈጥሮ ይሄ የተፈጥሮም ፕሪንሲፕል ይመስለኛል። ማለት ሰው በቃ ሰውን ብዙ ብዙ ጊዜ በአብዛኛው ፐርሰንት ሰውን ራሱ እኔ ነኝ ዋና ነገር ከፈጠረኝ አምላክ ቀጥሎ ራሴን ነው መጥቀም የምችለው ማለት ነው። ማለት ምን ማለት ነው? ለብዙዎች እንኳ በረከት ለመሆን ከተፈለገ ራሳችን ላይ መስራት፣ ራሳችንን ማረቅ፣ ራሳችንን ማየት አለብን። ለብዙ ነገር ሪዝን ሌሎች ሰዎች አይደሉም፣ ለውድቀታችንም ለድካማችንም እና ይህንን በጣም ኖቲስ ማድረግ በጣም ይጠቅማል ማለት ነው። ሁለተኛው የጸሎት ህይወት በጣም ይህንን ነገር በጣም እንድንለየው ጎዳናውን እንድንቆናጠጥ ወይም እንድንይዘው እንድንጨብጠው እንድንረግጠው በጣም ያደርገናል እና ብዙ የጸሎት ህይወታችንን በማሳደግ ለእግዚአብሔር ምክር ለእግዚአብሔር ስራ ራሳችን ሬዲ የምናደርግበት መንገድ እና ከእግዚአብሔር ለመማር ቤታችንን እንዴት መምራት እንደምንችል ልጆቻችንን እንዴት ማሳደግ እንዳለብን ብዙ ቻሌንጆች አሉ አይደለ? እግዚአብሔር 3 ልጅ ቢሰጠን 4 ልጆች ቢሰጠን 1 ልጅ ቢሰጠን 2 ልጅ ቢሰጠን የተለያየ ጥበብ ነው የምንጠቀመው ለሁሉም ማለት ነው እና ለነዚህ ሁሉ ሚዲያዎች አይደሉም ወይንም ደግሞ ልንማር የሚያስፈልገን ሰዎችን በመፈለግ በተለያየ ጫጫታ በማብዛት ሳይሆን እንዳልኳችሁ ቅድም ሰብሰብ በማለት ነው። ስለዚህ ሁለተኛው ልትለምዱት የምመክራችሁ ነገር የጸሎት ህይወታችሁን በማሳደግ በቃ ጀስት የእግዚአብሔር ቃል ምን ይላል? አንደኛ ዜና ላይ ይመስለኛል አብዛኛው ስለ ቤተሰብ ስለምን መነጋገራችን መንፈሳዊ ነገር ነው ብዬ ነው ማምነው። ስለዚህ ምን ይላል? የእግዚአብሔርን ፊት ፈልጉ ትጸኑማላችሁ ይላልና ይሄ የዓለም ብዙ እንዳንጸና የሚያደርግ ነገር አለው ማለት ነው። እንግዲህ የእግዚአብሔር ቃል ትጸናላችሁ ፊቴን ፈልጉ ካለ ከእግዚአብሔር በላይ መካሪ ማን አለ? ስለዚህ የማያጸና ብዙ ነገር አለ። ይህን ቃል እኔ እንደውም ሳሰላስለው መጽናት ብዙ ነገር እንዳንወድቅ ያደርጋል ማለት የሚጸና ነገር ለምሳሌ በሀገር ቤት ብዙ ቤት ለመስራት ሲፈለግ በተለይ ጭቃ ቤት ነው የተለመደው አይደለ?
እና ጭቃው ከመመረጉ በፊት ወይንም ደግሞ ቤቱ ላይ ከመለጠፉ በፊት ምን ይደረጋል? በጣም ሰፊ ሆኖ ይቦካል። ማለት ሰፊ ቦታ ላይ ቆፈር ተደርጎ መሬት ይቦካል። ጥሩ አፈር ተዘጋጅቶ ንጹህ አፈር ተዘጋጅቶ ይቦካል በደንብ በሰዎች እግር ሲቦካ ቃለውኝ እና ከዛ በኋላ ለብሶ የሆነ ነገር ላስቲክ ነገር ለብሶ ይቀመጣል። ልክ ጀስት እናቶቻችን ጠላ ሲጠምቁ እንደ ይብላላ እንደሚባለው ሁሉ ይሄም ነገር እንደዚሁ ይቆያል። ከዛም ደግሞ ጭድ እየተጨመረበት እንደገና እንዲጠብቅ እንደገና ይለፋል፣ ይቦካል፣ በደንብ ይቦካል። አሁንም ይለብሳል። ከዛ ምን ይሆናል? ይሄ ነገር ልክ ሲለጠፍ ወይንም ሲመረግ፣ መመረግ ነው የሚባለው፣ ሲመረግ ምን ይደረጋል? ምን ይሆናል? በደንብ ልጥፍ እንዲልና በደንብ እንደ ኮንክሪት ጥብቅ ያለ እንዲሆን። እንደውም አሁን እኮ በዘመናዊ የኮንስትራክሽን ዓለም ይሄ ነገር በጣም እንደውም አንዲት ልጅ እኛ ሀገርም ስታወራ ሰምቻለሁ አንድ ፖድካስት ላይ እንደነዚህ አይነት ቤቶች በጣም ሌሎች የሰለጠኑ ሀገሮች እንኳን እንደሚከተሉ የኛ ሀገር ግን ኋላ ቀር እንደሚመስለን ግን እንዳይደለ ስታወራ ሰምቻታለሁ። ስለዚህ እንደዚህ ሆነና ይሄ ምንድነው ከዚህ ከማገሩ ላይ በቤቱ ላይ ከሚኖረው ማገር ተለጥፎ ማለት ነው ሲለጠፍ ከማገሩ እንዳይላቀቅ ያደርገዋል። በደንብ ጥብቅ ብሎ ማገሩን ልክ ጀስት አሁንኛ በምንድነው በብረት ነው አይደለ ቤት የምንሰራ ፌሮ ነው የሚባለው እንደዛ አይደለ ያ እንጨት ልክ እንትኑን ሲያገኝ ጭቃውን ሲያገኝ በደንብ እንደ ኮንክሪት ወይንም ደግሞ እንዴት ነው እንደ ብሎኬት ጠንከር ያለ ቤት እንዲኖር ያደርጋል። አሊያስ ካልጸናስ ወይንም ደግሞ ካልቦካ ካልተብላላስ ምን ይሆናል? የጊዜው ነው የሚሆነው። እየተፈረፈረ መሬት ላይ ይወድቃል። እንደውም ምንድነው የሆነ እንትን ብሎ ፍንቅል ብሎ ከማገሩ ላይ ተለያይቶ ታዩታላችሁ ማለት ነው። ሊወድቅ ደርሶ ታዩታላችሁ አንዳንድ ቦታ ላይ እና ይሄ ያለ መጽናት ምልክት ነው ማለት ነው። ስለዚህ የእግዚአብሔር ቃል ትጸናላችሁ ሲለን ይሄ ጥሩ ምሳሌ ሊሆን ይችላል ብዬ ነውና በብዙ ነገር እንዳንጸና እንድንርበደበድ እንድንደነግጥ አይደል እቺ ምድር ብዙ ባድ ኒውስ ወደ ህይወታችን ወደ ትዳር ህይወታችን ወደ ልጆቻችን ህይወት ሊመጣ ይችላልና ለነዚህ ሁሉ በጣም እንድንጸና የሚያደርገን በደናው ጊዜ ከአምላካችን ጋር ፊቱን በመፈለግ በጸሎት ህይወታችን የመጠጥ ነው ወይም ግራስፕ ያደረግነው ህይወታችን ነው ማለት ነው። እንደውም የእግዚአብሔር ቃል እኮ ምንድነው የሚለው? ጻድቅ በምቹ ጊዜ ይጸልያል ይላል፣ የመከራ ጎርፍ በመጣ ጊዜ አይወስደውም ይላል እና በምቹ ጊዜ እንጂ ጎርፉ ሲመጣ አይደለም። ጎርፉ ሲመጣማ ጊዜም አይሰጥም እና ስለዚህ ዛሬ ብዙ ኃላፊነት አለብን። እኔና እናንተ ብዙ ሚዲያዎችን እያሳደድን የሆነ በአዲስ ነገር ሲከር የሆነን በየዕለቱ የምንመራው ህይወት የትም አይደርሰንም፣ እኛን አይጠቅመንም፣ ልጆቻችን አይጠቅምም፣ ለልጆቻችን ጥሩ ምሳሌነት አይኖረውም። ይልቁንም ግን ሰብሰብ ብለን እንዳልኳችሁ የእግዚአብሔርን ፊት በመፈለግ በመጸለይ በምናሳልፍበት ጊዜ በጣም ወደ ፍሬያማነት ህይወታችን ያድጋል። ምናልባት ይህንን እያደረጋችሁ ያላችሁ ትኖራላችሁ። ፍሬ ቶሎ ላይመጣ ይችላል፣ ቶሎ ላይታይ ይችላል። ግን እመኑኝ በጣም በህይወታችሁ ጥሩ ጎዳና ላይ እስካላችሁ ድረስ የሆነ ፍሬው ደግሞ ሲመጣ ጊዜ አይሰጣችሁም። የሆነ እዛም አይደለ አንድ ፍሬ ሲበቅል እኮ ዛም ነው እንትን የሚለው የሚሽጎደጎደዋል የሚበቅለው ብቅ የሚለው ልክ የህይወታችሁ ስኬት እንደዛ ነው የሚሆነው እና ይሄንን እንድንለማመድ እመክራለሁ ማለት ነው። ሶስተኛው ልናደርግ የምንችለው በቃ ይቻለም ከምትሰጠን መረጃ ኢንፎርሜሽን ዛሬ ምን መጣ፣ ዛሬ ምን ሆነ ይሆን፣ ዓለም እንዴት ሰነበተች ይሆን ምናምን እያልን ሲክ ከምናደርግና ያንን ነገር ዲግ ከምናደርግ ይልቅ በእግዚአብሔር ፕሬዘንስ ውስጥ መሆን በጣም የተረጋጋ ህይወት እንድንመራና ሁሉ እንዳለው ሰው እንድናስብ ያደርገናል።
ብዙ ጊዜ እኮ ብዙ የምንቀባዥረው ወይም የምንሯሯጠው በቃ የተቀደምን የተበለጥን ስለሚመስለን ነው። የዓለም ሲስተም ያንን ስለሚያስመስለን ማለት እንዴት ነው ዓለም ይህንን ነገር ስለምትዘግ ብዙ ጊዜ ዓለም አሰራር በጣም ከዚህ ከናቹራሉ ኔጋቲቭ ነው ማለት ናቹራሊ እግዚአብሔር የሰጠን ማንነት አለ እንድንረጋጋ እሱን እንድንታመን በቃ ጀስት የራሳችን እንጀራ አይደል ይባላል ማንንም አይበላውም ይሸግታል እንጂ አይደለ ልክ ያንን ነገር ነው የእግዚአብሔር ነገር የሚነግረን ግን ዓለም ግን እንደተበለጥን ኮምፒቲሽን ልክ ነው ልክ ሊሆን ይችላል አንዳንድ ነገር ላይ ባላንስ ማድረግ ራሳችንን ያለንበትን ነገር መገምገም ጥሩ ሊሆን ይችላል ግን ጤናማ ያልሆነ በራስ ላይ አብዝቶ መጠራጠር ሌላ ጭንቀት ሌላ ስትረስ ውስጥ ነው የሚያስገባን ቤታችንንም ልጆቻችንንም አይጠቅምም ስለዚህ ሌላው ልናደርግ የምንችል በእግዚአብሔር ፕሬዘንስ ውስጥ በመቆየት ሊሆን ይችላል ማለት ነው እንዴት ነው በእግዚአብሔር ፕሬዘንስ ውስጥ መቆየት የሚቻለው ሲባል እኔ ለምሳሌ የማደርገው ወይም የማስበው እኔ መመክራችሁ እንዴት ነው እንደዚህ አይነት ነገር ላይ ለመቆየት የሚቻል ወይንም እንዴት እናድርገው ይሄን ነገር እንዴት አፕላይ እናደርገው ብለን ብንጠይቅ ስራ ስንሰራ የእግዚአብሔርን ነገር በማሰብ መንፈሳዊ ነገራችንን ላይ ፎከስ በማድረግ በማሰላሰል ቃሉን በማሰላሰል ለምሳሌ ማለዳ ላይ የተካፈልነውን ከአምላካችን ጋር ያሳለፍነውን ቃል በማሰላሰል ሊሆን ይችላል መዝሙር በማዳመጥ ብዙ ጊዜ በጣም መዝሙር በማዳመጥ ያለንበትን ነገር ሞር ሊፍታፕ ያደርግልናል እና እየበለጠ በዚህ በቃ በብዙ መረጋጋት ውስጥ እንድንኖር ይጠቅመናል ስለዚህ ስራ እየሰራን ትራንስፖርት ጉዞ እየሄድን እንደነዚህ አይነት ነገሮችን ማድረግ ሊሆን ይችላል ሌላው በእግዚአብሔር ፕሬዘንስ ውስጥ መቆየት ስንል ምናልባት ልናደርግ የምንችለው ከሰዎች ጋር እያለን ከስራ ባልደረቦቻችን ጋር ከፋሚሊዎቻችን ጋር ከጓደኞቻችን ጋር እየተጨዋወትን ሊሆን ይችላል እየተዝናናን ሊሆን ይችላል እየሰራን ስራ ብቻ ግን በምናደርገው ኮንቨርሴሽን በውስጥ ማንነት የውስጥን ቮይስም በመስማት እንደዚህ አይነት በመልመድ ሊሆን ይችላል ይሄ ምን በጣም ብዙ ጥቅም አለው ይሄንን ነገር ብትለምዱ ብዙ ጥቅም አለው አንደኛው ጥቅም ሪሌሽንሺፓችን ላይ በጣም ሪሌሽንሺፓችን ረጅም እንዲሄድ ያደርጋል ጀስት ከሰዎች ጋር እያወራን በጥንቃቄ በማስተዋል የምናወራቸውን ነገሮች የምንጫወታቸውን ጭውውቶች በቃ ጀስት እንደ ጋይድ ምን ልበላችሁ እንደ በቃ እንደሚመራልን ድምጽ እየሰማን ማለት ነው አንዳንድ ጊዜ አንዳንድ ንግግሮችን አፈትልከውን ሊወጡ ሲሉ ተይ የሚል ድምጽ አለ እንደሱ አይነት ድምጽ ማለት ነው ለምሳሌ ከሐሜት ይጠብቀናል ሰዎች ኔጋቲቭሊ ከማንሳት በጣም ይጠብቀናል ራሳችንን በቃ በሰዎች ፊት በቃ ዊዝደማችንን ይታያል ማለት ነውና ይሄንን የሚያመጣልን ልክ ከሰዎች ጋር ስንሆን በእግዚአብሔር ፕሬዘንስ ውስጥ ራሳችንን ባለመንቀሽቀሽና ምን ሆኜ ነው እንላለን አንዳንድ ጊዜ ምንድነው ይሄንን ነገር ያወራሁት ከምን አንፃር ነው ምን ሆኜ ነው እንላለንና ይሄን ሁሉ ይጠብቅልናል ማለት ነው ሌላው በግንኙነታችን ለምሳሌ አንዳንድ ሰዎች ሪሌሽንሺፓቸው ወይንም ደግሞ ከሰዎች ጋር ባለ ግንኙነት ባለ ጭውውት አንዳንድ ጊዜ የንግግሮች መጎዳዳት አለ ይሄ ሁሉ ልባችን እንዲጠበቅ ይረዳል ማለት ነው ስለዚህ ይሄ ቅድም አንደኛ ላይ በውስጥ ማንነት መታደስ ብያቸዋለሁ አይደል ያ ሁሉ ለዚህ ህይወታችን ይጠቅማል ስለዚህ ከመጀመሪያው ጋር በተወሰነ ደረጃ ይቀራረባል ማለት ነው ስለዚህ ይሄንን ምን ያህሎቻችሁ ተተገብሩታላችሁ ኮሜንት ላይ ብታሰፍሩልኝ እናንተንም ልምድ ብታሳዩን ጥሩ ነው አራተኛው ጠቃሚ ብዬ ያልኩት ነገር አለ ግን ይሄ ሶስተኛው ገብቷችኋል ብዬ አስባለሁ እንዳልኳችሁ በማስተዋል ህይወታችንን ለመምራት በጣም በጣም ይጠቅመናል ከጸጸት ይጠብቀናል ወይኔ ይሄን ነገር ባላወራው ኖሮ ከማለት ይጠብቀናል ስለዚህ በስሜት ሳይሆን የምናወራው በማስተዋል እናወራለን አንዳንድ ጊዜ ስጋ ስለሚመቸን መሳቅ ስለሚመቸን መጫወት ስለሚመቸን
አንዳንድ ነገሮቻችንን ልቅ ልናደርገው ወይንም ባለማስተዋል ልናደርገው እንችላለን። ለዚህ ሁሉ እጅግ በጣም ይጠቅመናል ማለት ነው። ሌላው አራተኛው በጣም ጠቃሚው ነገር ሆን ብለን ራሳችንን በማስለመድ በማድረግ ሆን ብለን ኢንቴንሽናሊ ግምታችንን በመለየት ራሳችንን በመለየት በምናደርገው ህይወታችን እግዚአብሔር በእኛ ላይ እንዲመክረን እግዚአብሔር አዲስ ነገር ስላለው በህይወታችን ያንን ነገር ለማወቅ እንቁን ነገራችንን ዋና ሴንትራል የሆነው የእግዚአብሔር ሐሳብ በህይወታችን ምንድነው የሚለውን ለማወቅ በጣም ይጠቅማል። ይሄ ሶስቱ ነገር ራሳችንን የምናዘጋጅበት ነው። አራተኛው ደግሞ የበለጠ ለመቀበል ሆን ብለን ራሳችንን ሰሚት የምናደርግበት ነገር ማለት ነው። እንግዲህ እነዚህ ናቸው። እዚህ ነገር ውስጥ ራሳችንን በማየት በማረም ስህተታችንን በማረም ራሳችንን በመገምገም ከራሳችን ጋር የምናደርገው ዲቤት ልበለው የምናደርገው ምክክር እንደነዚህ አይነት ነገሮች ለሌሎች ጠቃሚ እንድንሆን ለልጆቻችን የተረጋጋ ወላጅ ለመሆን ያደርገናል እንጂ እንደ ሚዲያዎች ብዛት እንደ አዲስ ነገር ሙላት ይች ምድር ሞልታ አታውቅምና እንደዛ ቢሆን ብዙዎቻችን አስተዋዮች ብዙዎቻችን ጎበዞች በሆንን ግን ያ ነገር እንደዛ አላደረገንም። የራሳችን ነገር እያስጣለ እንደውም አሁን እንደውም ኤአይም ስላለ ወደዛም እየሄድን አማካሪ እንትን ስለምንል ብዙ ራሳችን ላይ እግዚአብሔር የሰራን ማንነት አለ፣ ብሬናችን አለ በጣም ትልቅ የሆነ። ስለዚህ እዛ ላይ በራሳችን ላይ በመስራት ህይወታችንን እንዳንመራ በጣም ተጽዕኖ ስለፈጠረ በቃ እነዚህ አራቱን ነገር አትሊስት ብዙ ናቸው፣ ብዙ ሊሆኑ ይችላሉ። ግን እኔ እንደው ዛሬ ይህንን ብናስለምድ ዋናው የህይወትን እርካታ መንገዱን እንይዘዋለን እንጨብጠዋለን ብዬ አምናለሁ። ይልቁንም ተንከራታች ከሚያደርገን ከሚዲያ ጋጋታ ከኢንፎርሜሽን ብዛት ይልቅ እነዚህ ነገሮች በጣም ራሳችንን እዚህ ነገር ላይ ፎከስ አድርገን ቅድም የጠቀስኳቸው 4 ነገሮች ላይ ፎከስ አድርገን ብንሰራ ህይወታችንን መለስ ብለን ስናየው በጣም ብዙ ነገሮች ወደኛ አትራክት ይደረጋሉ ብዬ አምናለሁ። እንግዲህ እነዚህ ነገሮች እኔ ራሴ ሆኛቸው ሳይሆን ልሆናቸው እምወዳቸው መፈልጋቸው መንገዱ ላይ ያለሁበት ሁኔታ ስለሆነ ነው። በትዳር እንደቆየ ሰው ትዳር በየቀኑ ዕውቀት ያስፈልገዋል፣ በየቀኑ መረዳት ያስፈልገዋል። ስለዚህ ከእግዚአብሔር ዘንድ ደግሞ ዕውቀትን ለማወቅና እግዚአብሔር እንዲመራን እግዚአብሔር የመራው ትዳር በብዙ ነገር አይበለጥም፣ በብዙ ነገር አይቀደምም እና ያንን ነገር ለማምጣት በጣም ይጠቅማል። ስለዚህ እነዚህ ነገሮች እንደጠቀሟችሁ እናንተም ከቤተሰባችሁ ጋር ለሚኖራችሁ የህይወት ጉዞ እንደምትጠቀሙበት ተስፋ አደርጋለሁ። ኮሜንት አድርጉልኝ፣ ላይክ ሼር አድርጉ ለሌሎች እንዲደርስ። ይህን ቪዲዮ ዋካችሁ ላይክ አድርጋችሁ አሳድጉት። ለዛሬ ነበረኝ ይሄ ነበረ። አብራችሁን በመሆን ቪዲዮን እስከ መጨረሻ ከኔ ጋር ስለነበራችሁ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ለዛሬ በዚህ አጠናቅቃለሁ። ሰላም ሁኑልኝ።